على رسول الله صلى الله عليه وسلم اللهم صل على محمد وعلى محمد وعلى اله وصحبه وسلم አንድ ከሚያስደነግጠኝ ነገር አንድ የምትተው ነገር አለ ደግሞ የሚያጋጥመኝ ማታ ነው በተወዳጁ ነብዩ ላይ ዛሬ ሶላት ቢባል አውርደዋል እንደዚህ የሚያስደነግጥ አባባል ሳስበው በወጣችው ፀሐይ ገብታለች ሙሉ ቀን የተነበርኩ እስከሚያስበድረስ እንደው ቀንም ነው ማታ ብቻ የሚያጋጥመኝ ቀንም አለ ሙሉ ቀን ነው ከታች በቴክስትም አለ ምንድነው መልእክቱን እንዳነበባችሁም ሰላዋት አድርጉ ይላል ሱብሂን ጀምራለን ሼክ ጥሩ ነው ጭንቀት ማራገፊያ አይደል አዎ በጣም اللهم صل على سيدنا محمد እና ቢስሚላህ አልহামዱሊላህ ረቢል ዓለሚን ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ባለፈው ወደ ጥያቄ ነገር ነበር ቸኩሎ ይዘላሉ ይሄ የአይታሞችን በመንከባከቡ ያ ወንድም ከኩዌት እስከ ሳዑዲ ሄደውለት ማለት ነው እሱን ታሪክ ስናነሳ የመጡ ጥያቄዎች ነበሩ እንዲህ አይነት የኸይርያ ስራዎች ወይም የመልካም ተግባራት ስራዎች የእምነት ድንበር አላቸው ወይ ለምሳሌ የቲም የሆኑ በኋላ ላይ አስተውሱት ያ የቲም የሆኑ ሙስሊም ባይሆኑም የቲሞች ወላጃት የሆኑ ህፃናትን መንከባከብ ምን ያስገኛሉ የሚሉ ሐሳቦች ተነስተው ነበር ችግር የለውም ኩሉ ከቢድ ረጥበትን ብለዋል ነብያችን ሰለላሁ ዐለይሂ ወሰለም እንኳን የሰው ልጅ ቅርና ለምን እንሰሳ አይሆንም ባብ ኢህሳን ሰደቃ ነው ተጠውዕ ነው ችግር የለም ቢረዳቸው ችግር የለም ምን ያስገኛል አጅር ያስገኛል ዋናው እሱ ነው እና እስልምናንም እኔ ሙስሊም ነኝ እስልምና ስለሚያዘኝ እምነቴ እስላም ነው እኔ ሙስሊም ነኝ ከወዲያ በኩል የሚናገራቸው ሌላ ስለሆነ ይሄንም እንዲያጋጣሚ እስላምንና ሙስሊም እንዲሆኑ ያስረዳው ዳዕዋ ነው አዎ አላህ ካለ ከተመጡ ካልመጡም ችግር አጅር አይቀርበትም በጣም ጥሩ ሰሞኑን የኔ መንገድ ላይ ይቀርበች እህት ነበረች ከነን ደሞ አከራይ ሆና ማለት እስልምናን ፕራክቲስ ያደረገች እሳቸው እኮ በደንብ ብዙ ሰው የማልቀስ ስሜት ነበረው በጣም ኢንሻአላህ ሚን ባብ الإحسان የትኛውም አይነት በጎ ተግባር ቅድም ያነሱት ሐዲስ ይሄ አንዳንዶቹ ጉበት ብለው ይተረጉሙታል መሰለኝ ግን ያው ሁሉም ግን ጉበት የላቸውምና ህይወት ያለው ነገር ሁሉ ማለት ነው እና ለየትኛውም ህይወት ላለው ነገር የሚደረግ ማንኛውም አይነት መልካም ስራ የአላህን ፊት ተፈልጎበት ከሆነ በእኽላስ ከሆነ የተሰራው ሹብሃ ነገር ሲያጋጥም ደግሞ መጠየቅ ጥሩ ነው አንዳንዴ አሻሚ ንግግር ልክ ነው ሲያጋጥም አሁን በቀደም ሸዋል መጦም ቢዲዓ ነው ሲባል እንዴት የሸዋል ኢድ ነው እንጂ ደግሞ ቢዲዓው እንዴት ሸዋል ቢዲዓ ይሆናል ትንሽ ለማብራራት ሞክረን ነበር የተቋረጡ ሐሳቦችን ይዘው ነው ምስኪን ሁሉ ጊዜ የሸዋል ኢድ ቢዲዓ ነው ሲባል የሚሰማው ብቻ ነው ያዘው ማለት ነው የሚያውቀው ነገር የለም ጭራሽ ሸዋል ቢዲዓ ነው من اوله الى اخره ሚላሉ ምን እንደምክንያታቸው ሲባሉ ነብዩ አልጾሙትም ሷሃቦችም አልጾሙትም ይላል እንደገና ደግሞ ይሄ ሙስሊም ነው ያወራው ሰነዱ ላይ ደካማ ሰው አለበት ይላል ደግሞ እንደ አሁንም ደግሞ አቡ አብዩ አንሳሪ ብቻ ነው ያወራው ከዛ ቡኻሪ ያልዘገበው ለዚህ ነው ታዲያ ዑለማዎቹ ጾሙ ለምን ተባለ አው ነብያችን ባይጾሙትም ሷሃቦች ባይጾሙትም በእቅራር ጾሙ ብለው ተናግረዋል የተናገሩት ነገር ባይሰሩትም እንደሰሩት ይቆጠራል እና ትዲያከሙ ለማለት ነው ስለዚህ ሸዋል መጾም አይበቃም የሚሉ ስላሉ ያነዛን ሰምታችሁ እንዳትዳከሙ ለማለት ፈልጌ ነው ጾማችሁ አላህ ይቀበላችሁ ሁላችንም አላህ ይቀበላል خلاصው ይሄ ነው የመጨረሻ ከዛ ውጪ ያው ኢድ ተብሎ የሚመጣው ነገር ብዙ መሰረት የሌለው ነገር መሆኑን ብዙ ሰው ያውቃል እንዲሁ መዘያየር ሙናሰባዎችን ጠብቆ ቤተሰብ መዘየርና መሰል ወግ ባህልና ልማድ እስልምናም እንዲህ አይነት ነገሮችን የሚቃወም አይመስልም የሸዋል ኢድ ነው እንጂ ቢዲያው ሸዋል እንዴት አልጾም ይባላል ኢድ ራሱ ተብሎ መነሳቱ ትክክል አይደለም ነው መዘያየር ግን ያው ላ ነቁልሁ ሚራራን ወተክራራን بصوت عالٍ ደግሞ መደጋገም ምን እናገሩ ስለዚህ ማስረጃ ያለው ነገር አንናገርም እና ይሄ ቢዲዓ ነው ሸዋል መጾም ቢዲዓ ነው በአጠቃላይ የሚሉ አሉ ከራሃ ነው ኢማሙ ማሊክ ከራሃ ነው ያሉት ምንድነው ሸዋልን ሳይሆን በኢዱ ማግስት መጾምን ነው ከራሃ ነው ያሉት እሳቸው ለምን እንደው ምናልባት ሄዶ ይሄ ሸዋሉ ይጨመርና ረመዳን ላይ ረመዳን 36 ነው ተብሎ ይታሰባል ስጋት በዛ ስጋት ነው እንጂ እንደዛ አልነበረም አይጾምም ያሉት እሳቸው
ሌሎች ደግሞ ችግር የለም ኢድ ተሰግዷል ቁጥባ ተخطቧል ረመዳን አልቋል በማግስቱ መቀጠል ይቻላል ሙስተሐብ ነው ከራህ ነው ራስ ሶስተኛ ቢዲዓ ነው አለና ነው ጥሩ የዛሬ ወደ ምራትና አማት እንመለሳለን ኦኬ ምራትና አማት አለ እንጂ መሰለ ነው እንግዲህ ወንዶችን ይመለከታል አሁን አንተ ሚስትህና እናትህ ቢጣሉ ምን ታረጋለህ እንደው ላቀደረው ላይ በለው እንጂ መጣላት አይቀርም ቢገጫጩ ወላ ቢደባደቡ አማትና ምራት የባል ሚናው ምንድነው ወይንም አንተ የወንድምህ ሚስት እናትህን ብትሰርባት ተጣልተው ብትደርስ የወንድምህ ሚስት ብትመታት ብትቆጣት ከወንድም ጋር ዝብድና መቁረጥ ነው እናትህም እየተሰደበች ነው ምንድነው የምታደርገው ሚናህ ምንድነው ይሄን ደግሞ ይሄን ርዕስ ሁሉ ሰው ረስቶታል كثير من الناس قد ضيعوا رستوتال مكنا ያንን ብታየው لا لأبيه ولا لأمه قيمة ለአባቱም ለእናቱም ብዙ ቦታ ማይሰጠው ብዙ ነው ለሚስቱ ብቻ የሚሰጣለ ተናቱ ወግኑ ይሄ ደግሞ አደጋ ነው ተሚስትም አትወግን ከናትም አትወግን ምንድነው ማድረግ ያለብህ ጥያቄው ለኛ ነው ላንተ ነው እኔ ያው አልፌበታለሁ የትኛውን ልመልስ የራሴን ልመልስ ወይስ የወንድሜን ሚስት ሁለቱም ያው ነው ይለያያሉ ነው እኮ አንተም አሁን የወንድም ሚስት እና እናት ተጣልቶ ወንድም ሚስት ብትሆን የወንድም ሚስት እንዴት ነው የምታያት ምንድነው የምታረጋት ላንተ ነው አብሽር አወላችሁ ነው ወንድም የሌለው የለም ሁሉም አለው አይደል እንዴ በጣም ጥያቄው በጣም ከረጅም አመታት በፊት እኔ በዚህ ጉዳይ ላይ ፊልም ስለሰራሁበት አንተ ጀማሪ እኔ እውነቱን ልናገር አንተ ፊልም ሰርታል ተብሎ የመጀመሪያ ማደርገው አቋሜን ነው የምናገረው በዚህ ጉዳይ ማንንም ሰው ቅር እንደማይሰኝ ተስፋ አደርጋለሁ ሱብሃንአላህ መግለጫው ተው የመጀመሪያ ላይ ያለውን ተውና ዝም ብለህ ቀጥል ሙጃመላውን ተው እሺ ለመጀመሪያም ለመጨረሻም ጊዜ የማደርገው አንድና ወሳኝና ብቸኛ ነገር ማስታረቅ ነው ትራምፑን ከበሉ ማስታረቅ ነው አንተ ታረቅ ቢሉ ማገላገል ነው ተርቁ እኮ በኋላ ነው ተግልግል በኋላ ነው ፎቶ ላይ በደርስ ነው በቃ ከማገላገል የዘለለ ምንም ላረግ አልችልም አንገላገልም ካሉስ አገላግላለሁ ታጅነብይ እኮ እናቱን ይዞ ማይል ነው እንጂ ያለበት አገላግላለሁ እኔ በራሴ ጥበብ አገላግላለሁ ለማንኛውም ካንዲ ተሞክሮ ነው ሲል በመሰረቱ አንገላገልም የሚሉ እናትም የወንድም ሚስትም የሉኝም ወይ ማይኖር አይታወቅም ማለት እሺ አንድማ ጾፍ አግኝቼ ነው ከቅርብ ጊዜ በኋላ አንድ 7-8 አመት ሆኗል ኦኬ የሆነ ነገር ነው እና ውጭ ነው እናትና ልጅ ሚስትና እናት ተጣሉበት ምክንያት ምራት አማቷ ክፍል ገብታ ተነሱ ቤቱን ላጽደው ነው ወደ ቤተሰቦች ለህር ነው ይበቃውታል ይነሱ ትላለች በትህትና ጥሩ ነው እንደው ቤቱን ላጽድ ያለውት ላንጥፍሎት ማለት ጥሩና ሊሄድ ስለሆነ ፏር ጌሎት ሊሄድ ነው እኔ ልጅ አሞኛ አድሯል አንቀፍ ማርሰሪ ትንሽ ለረፍት ቆይ ገና ነኝ ይላሉ ታናሱ የቆልተኛ ይቅርብኝ እንደው ማጽዳቱ ይቅርብኝ ሂጂ ሲሉ ታዲና ካራባ በከናሱት ካራባ የበኤሌክትሪክ መጥረጊያው ማለት ነው እንደተኙ በዛ ታጮህባቸዋለች ዙሪያውን በተኙበት ተዛ በርገው ይነሳሉ ይጮህባታል ትጮሃለች ሲጫጫው ልጃቸው ዝም ብሎ ያያል የልጅ ነው ወይስ ልጅ ነው እንጂ ምን ማለት ነው ተመልካችም ግልጽ እንዲሆን ከናቱ ሳይሆን ጀዛኩሙላህ ከወንድሙ ሚስት ሳይሆን ገለልተኛ መንግስት ሆነ ዝም ብሎ ታዛቢ ሆኖ ዝም አላቸው ኦኬ እና በጨረሻውን ያው መጋጋል ጀመሩ ቢሲሐሚል ከሊማቲል ሙተራሽቃ የቃላት ጦርነት ምን መባከሰ ነው ቀሩ እንጂ ታንቱታ ወሪያንቺታ ደግሞ ያማል ደግሞ አንቱ የሚባል ነገር አንተ ማለት አንቺ ማለት በትርሻል ባንድ ፊት ያማል ተነሱ ነበር ያለቻቸው በኋላ ደግሞ ኦኬ ጠብ ሲመጣ ይተቀረበ ነው አላህ
እና ያን ሁሉ እየሰማ ዝም አለ። መጨረሻውን ሐራዕቱ ይላል ወአይቀዝቱ አኺ ሄዱና ወንድሙን ባለበት እና ባለቤትህና እናትህ ተጣልተዋል። ኦኬ ወንድሙ ሚስት ናት እንዴ? እና ታዲያ ባለቤትህና እናትህ ተጣልተዋል። ሹፍ ሄደ ባለቤትህን ያዝልኝ እናቴን ልደበድባት ነው አላለም። ይሄማ ጎጠኝነት ዘረኝነት ቃላት ነው። ባለቤትህና እናቴ ሊጋደሉ ነው ሊደባደቡ ነው ና ቶሎ አለው እና መጣ ተከተልኩት አብረን መጣን ይላል። ብሶባቸዋል አልተያያዙም። አሁን ቁጭ አለ ሶፋ ላይ ዝም ብሎ የትኛው ያስታግሳል ብዬ አንጥቼው ይላል። ኦኬ ታዛቢ ሆነ ባልየዋ ቁጭ ብሎ ታዛቢ ያዳምጥ ጀመር። እኔም ተናደድኩ ቁጭ አልኩኝ ይላል። ኦኬ ያለው ያኔ ተፈረዱ እስኪ እናንተ ብትሆኑ ምን ታደርጋላችሁ? እስኪ ታዛቢ ሆነን ቁጭ አልን። እኔም ተናደድኩ በወንድሜ ዝም አለ። በቃ ተጫጫሁ አልተደባደቡም። ደግነቱ መራትም ሄደች እናትም ተኙ። ወደ መኝታ ክፍላቸው ገቡ። በዚህ ጊዜና ወደ ሚስቱ ዘንድ ሄደ እሱ ማለት ነው። ተከተልኩት ይላል። ተሄደ በኋላ ሀቢበቴ አላት የምወድሽ የኔ ፍቅር ተናደድሽብኝ ሰምቻለሁ። የኔና የእናቴን ክፍል አጸዳለሁ ብለሽ ነው። አመሰግንሻለሁ። በጣም እወድሻለሁ። የእናቴንም ሆነ ይሄንንም ቀድሞ አታጸጅም። የጽዳት ሰራተኛ እፈልጋለሁ። አሁን ለምን ትናደጅብኛለሽ? ለምን ትለፊያለሽ? በጣም እወድሻለሁ። አሁን ቅድም እኮ ያልተናገርኩት እናቴ ከሚስቱ ሆነ ትለኛለች ብዬ ነው። በጣም እወድሻለሁ ስለምወድሽ ነው። ስለዚህ በአንቺ በኩል ማንንም ጣልቃ አልሰማም። በእኔም አትስሚ። ስላንቺ መጥፎ ነገር ቢጎራ እኔ ጆሮም የለኝ። ስለዚህ ተረጅልኝ። እኔም ብለሽ አይደለም እንዴ መጣሽው? አንቺም ብዬ አይደለም እንዴ ያገባሁሽ? እኔ እኮ ያንቺ ነኝ። እቺ እናቴ አባቴ በቅርብ ጊዜ ነው የሞቱት። እናቴ አሁን ምን ያክል እንደምትቆይ አላውቅም። ትሞትብኛለች ብዬ ስጋለሁ። ብረግመኝ ደግሞ ሁላችንም እንጎዳለን። ትንሽ ታገሽልኝ ምናምን ይላታል። እኔ ግን በጣም አናዶኛል። ያው አንተ እንደምትናደር ገብቶኛል። እስቲ አንድ ጊዜ ኡስታዝ ይጨርስ። ድንበር የለውም እንደ ይሄ ሰውዬ አንድ ጊዜ ይጨርስ። አቸኩል እስቲ ከዚህ ውጭ ሌላ ማለት ጥፋት ነው። ኧረ ሼህ እኔ አልስማማም። እና አላት ዝም አልኩ አለ። ታዘብኩኝ አለ ወንድምዩ። እኔ ወንድምዩ ጨዋነት ነው የሚገርመኝ። እንደው ሚስትህን ያዝልኝ ብለህ አንተ እንደውም ወንድምህን ለመደብደብ ትዘጋጃለህ እንጂ መያያዝ ነበረባቸው ወንዶቹ ራሱ። ተረጋጋብሽ። ለጨዋ ሰው ነውር ነው። ባለጌዎች ያደርጉታል መደባደቡ እንዴ። እና እሷን ካበረዳትና ካሰከናት በኋላ ወደ እናቴ ክፍል ሄደ ይላል። ወደ እናቴ ክፍል ሄደ። ተከተልኩት። ግንባሯን ሰማት ይላል እናቴ። እናቴ ተናደድሽብኝ፣ ተበሳጭሽብኝ እባክሽ እኔ እኮ አንቺ ፊት አልተናገርኳት። ያው ወርጃት መሰለሽ ያስኳት ልጆችን ጥላቤ ተዳርስ ቢሆን እንጂ አንድ ዛሬውን ፈትቼ ዛሬውን አገባ ነበር። እንዴት አለች መናጢ መሰለችሽ? ትገለኛለች ብዬ ፈርቼ ነው። በተኛ ወጣ አይደል ከኔ ጋር መጣ። አይ ቆይ አንተ በተኛውበት ስትገለኝ እኔ አላህ ነው እንግዲህ ህሏ ነው ያገናኘች ሲት እንዲያልፈታት ልጆቼ ተቸገሩ። ስለዚህ መናቴ ባክሽ አትናድጂ፣ ባክሽ አውፍ ባያት፣ ይቅር ባያት። ስለዚህ በዚህ ነገር ተቀጠለች ሴትዮ። እቺ ሴትዮ በዚህ ነገር ተቀጠለች፣ አላህ ይቅር አይላትም፣ ይጠይቃታል። አንቺም ትጠይቃለሽ፣ አንቺም ተሰርበሻል። አላህ ማትና መራት መሐከል ጣልቃ ማይገባ መሰለሽ? በአባትና በልጅ ባንቺና በእኔ መሐከል ይገባል። ስለዚህ ኸይር ስራሽን ትከሻለሽ። እንዳትካሽብኝ ነው የምፈርደው። አሁን ሰደቃ እንሰጣለን፣ ከፈራ እንከፈላለን። ስለተናደርሽና ስለተናገርሽ ይቅርታ አድርጊላት፣ አውፍ ባያት። ስለዚህ እኔም ካንቺ የበለጠ አልወዳትም። አንቺ እናቴ እኮ ነሽ፣ እሷ ሚስት ናት። ስለዚህ ልፈታት ምችል ነበር። ልጆች አስቸግረውኝ ነው። ብትገለኝስ ስራ መላስህ
ምንድነው ሚስት ሊሳኑ ሀጦይል አሉ ምንድነው መላሷ ረጅም ነው ልጅ ሰማዋት አይደለም እንዴ ይሄው ናት ባህሪዋ ስለሆነ አንቺ ብላኮ ሰደባቸው ይላቸዋል አሁን እናት ምን አሉ አረች ሴት እኮ መናጤ ናት ልጅን ትገልብኛለች ብለው ለሰለሱ እሺ ገራም ሆኑ ሚስትስ ተዋደዱ እሷም ይሄው ሴትዮ ነገጧ ቢሞቱስ ባለቤትም ቢረግሙት እኔም ተረገሙ ከርጉም ጋር መኖር ነው ኦኬ ስለዚህ እንደገና ደግሞ ከልጆቻም ደግሞ ይሄ ነገር ሊመጣብኝ ይችላል በልጆች አዎ ናም አንቺም በልጅሽ በአማትሽ የምታበድሩ የምትወረውሩ ድንጋ በልጅሽ ደርሰሻል ደርሷል አጅለን እያደገ ነው ልጁ ነገጧት አሁን ጋጠ ወጥቱን ተተዘራች ያልታረመችውን ባለየዋን ያመጣና ያስደብድብሻል አልጀዛኡ ምን ጂንስ አልዓመል ስራ ይቀርም እኮ አላህ ይቀርም የማይለው ነገር ነው ስለዚህ ይሄ ነገር በእኔም ላይ ይመጣ ብላችሁ ሰቡ ምራቶችም ሰቡ አማቶችም ሰቡ ሞት አለ ማከል ገብቶ ይለየናል የማይቀር ነገር ነው መተላለፍ ግድ ነው ስለዚህ ዝምድና ሳይቋረጥ ቤተሰብ መካከል አጋር ሆነ መግባት የለብም ገላጋይ ሆነ ከሚስትህም አቱን ከእናትህም አቱን ወእምነው ለሚስትህም ሐቅ አላት ወያወድሻል ብሎ መብቷን ማክበር ነው መብቷን መጠበቅ ነው የእናትህም ሐቅ አላት ለኩል ዚ ሐቅን ሐቀው ባላንሱን ጠብቀህ ከዚህችም ሳትሆን እንጂ ከእናትህ ወገነህ ሚስትህን ብትናገራት ትዳር ይፈርሳል ጥያቄ ግን አለ ጥያቄ አለ በጣም ከባድ ጥያቄ አለው ይሄን ሐሳብ በጣም ምርጥ ሐሳብ ነው ተመልካቾች በጥቂት ይወያዩበት ካፍታ ቆይታ በኋላ ተመልሰን መጣለን አራታው ግዴለ ደስት ይመስላል ጥሩ ይመስላል አሁን ከውጤት አንፃር ከለካ ነው ጥሩ ነው ምን ሆነ ከተባለ ሊናከሱ የነበሩ አማትና ምራት ሰላም አወርደው ህይወት ቀጠለ ይሄ ውጤቱ ነው ፕሮሰሱ ግን ችግር አለው ነገሩን ያበረደበት ሂደቱ ችግር አለው አለላቀል በትንሹ ከናቱ ለምን አልጀመረም እናትየውን ሁለተኛ ለምን አደረጋቸው ለምን ለማረጋጋት ቀድሞ እናቱ ቤት አልገባም አንዱ ለኔ እንደ አንድ ችግር ወስደው ይሄንን ነው አትሊስት ገቷል ነው እናትየው ጋር አሁን ያለውን ነገርም ሊልም ቢሆን ቅድሚያ የሰጠው ፍራቂጋ መዝሉም ይተማናት የተዘለመች እኮ ምራት እኮ ናት እሱ ዳኝነት ይፈልጋል ሂጂ በቃ እኔ ችግር የለም ለኸድም በማለቷ ማረፍ ፈልጋለሁ እና ከመባል ልባት ኖ ማረፍ ፈልጋለሁ እኔ በቃ ልጄም ቢሆን በኋላ መጥቶ ይጠርግልኛል ማሽኑ ነው እኮ የሚጠርገው እኔ አሁን ለችማውን ቢሆን የጠረገችው ማሽኑ ነው እሺ ቀጥል ሁለተኛ በዋናነት የፕሮሰስ ችግር አለው አንድ እሱ ሁለተኛ ይሄ ወንድም ከኋላ እየዞረ ትዝብት የሚያጧጥፈው ሰውዬ የሚያጧጥፉት ምንድነው አላማው መሳደብ ነበረበት መደብደብ ነበረበት ኖ እኔ ውጤቱ ላይ አይደለም እኔ ችግሬ ሂደቱ ላይ ቢደባደብ እኮ ዝም አይሉም መቼም እጃቸውን አልፋ ይቀመጡ አሁን መሰዳደብ ነው መነጋገር ነው እየታዘባቸው ዝም ብለዋል እንዴ እኔ والله ጠብቄ የነበረው ልንገሩት ሼህ ያ ሐቢበቲ የኔ ፍቅር በጣም ነው የምወድሽ ለናቴ ስታደርጊ ስለነበረው ነገር ሁሉ አመሰግናለሁ ቆይ ስሙኛ አንዴ ልጨርሱ ሰይድ ልጨርስ በጣም አመሰግናለሁ የልጆቼ እናት ነሽ ሁሉ ኺድማሽን ሁሉ አቃለሁ አሁን ቤተሰቦች ጋር ልትጂ ነው አይደል በቃ ሰላም በይልኝ ነይ ስልሽ ትመጫለሽ ጠብቄ የነበረው ይሄንን ነው ሻንጣሽን ተቀበልሽ አላለም ስለ ሻንጣ አላወራውም ኖ እንዳትመጪ ከሚል ይልቅ አሁን እንዳትመጣ ነበር መሆን የነበረበት ነይ ስልሽ ስደውል ትመጫለሽ ነው ማለት የነበረበት ሽማግሌዎችሽን ይዘሽ መጫለሽ እሺ እኔ ፕሮሰሱ ላይ አላማ መርሐባ ሸስ እና ይሄው ነው መሆን ያለበት ይሄው ነው ይሄ አንተ ሐሳብ ነው መሆን ያለበት ይሄው ነው ከእናትህም አትሁን ከሚስትህም አትሁን እናትሽንም እናትህንም አልዋሽም ናቸው እንደ ዘማክቶ ማስታረቅ ችግር ነው ማስታረቅ ላይ ችግር ነው ማነጻጸሩስ ተገቢ ነው እናት ማነጻጸር ተገቢ ነው እናት እኮ ወርቁንም ብሩንም ናሱንም ወስዳኮ አባት እንኳን የወሰደው እኮ የተሳትፎ ምስክር ወረቀት ነው አዲስ ናምሳ ከአንድ እስከ 3 ታዲያ ወርቅ ብር ነሐስ ወስዳ አባት የተሳትፎ ምስክር ወረቀት እና ለሷ የሚሰጣት አሁን የተሳትፎ ምስክር ወረቀት ነው እዚህ ላይ እኮ እንደዛ ነው የሆነው እናት ተጎድተዋል እናቴ ተጎድተዋል ነው የምለው ስትወዳቸው የእናት ፍቅር ሌላ ነው የሚስት ፍቅር ሌላ ነው የሁሉንም ባላንስ ጠብቀህ ተጓዝ መጣላት አይቀርም ሲጣሉ ካንዳቸው አትሁን ሚዛናው ይሁን ለማቀራረብ ሞክር ይቺ ሴትዮ ትገለኛለች አልኳ እንዴ ማትገለኩ ያውቃል የልጆች እናት ናት ሚስት ናት
እንዴት ትገለኛል ብዬ ፈርቼ እኮ ነው ሲል አሁን እናት ምንድነው አሁን የእናት አንጀት ስስ ነው በቃ ልጅን ትገለዋለች ብለው ሀታ መናገር እንኳን አይፈልጉ አይናገሩ ጥሩ እናት ከሆኑ ልክ ኖት ልጄን ትገልብኛለች ይላሉ ከባድ እናቶች ደግሞ አሉ ልጄን ሳትገድለው ልቅደማት የሚሉም እኮ አሉ እናቱን እንደዛ ይሄ ሰውዬ ዛሬ ምንድነው እንደው ለማንኛውም ኡሙከ አሉ ነብያችን ዋሲጦቱከ ኢንደላህ እናትህ አላህ ዘንድ ዋሲጧ ናት ጀነት መግቢያህ ወይንም ጀሃነም መግቢያህ ከሁለት አንዱ ነች አዎ ስለዚህ አልጀነቱ ተህተ አቅዳሚል ኡማሃት ጀነት ያለ ያት ነው እናትህ ግር ስር ነው ስለዚህ ተሰው ሁሉ ሐቁ የማን ነው ብሎ እናትህ ናት አሉ ሁለተኛ ቢጠይቃቸው እናትህ ናት ሶስተኛ ቢጠይቃቸው እናትህ ናት ብለዋል የእናት ዋጋዋ ከባድ ነው አባት የለውም ማለት አይደለም አሁን የእናት ልጅን ነው እንጂ እና ጃር ለህሩ ከሰው ጋር ያ ረሱላህ አላቸው ጃር في سبيل الله መህር በራስ መታደል ነው እንዲያል ኦኔ ጀግነት ማግኘት እና ሙናፊቆች እኮ መሪ አይፈልጉ ስለዚህ ቢሄዱ ዋጋ ይከፍሉ ለሄድ ብሎ መነሳት እንደገና ደግሞ ነብዩ ጋር መሄድ ደግሞ ከጎናቸው ሆኖ ሌላ ነው ከሰው ጋር መሄድ ይፈልጋለሁ ስላቸው ወያክ አሃይቱን ዋልዲደይ ካሉት አው ኡሙክ እናት በህይወት አለች ወይስ አባትና እናት አሉ እናት ያለች አለ قلت نعم يا رسول الله عليه الصلاه والسلام وياك الزم رجلها تقرا صلاه تطفى እሷኑ خدم ያንተ ጂሃድ ዛኑ አሉ ተሰመል ጀነቱ አሉ ጀነ መግቢያ ነው አሉ ኦኬ እናት እስከዚህ ድረስ ነው ቦታዋ ማለት ነው እና حافظ ابن عبد الله الشمس شمس الدين ይባላሉ الذهبي ይሄ ኪታባቸው ነው ኦኬ ያነው ያነበኩላችሁ ያላችሁ ከባኢር ነው የሚለው ከባኢር ነው የሚለው شرح الكبائر በዚህ ኪታብ ላይ 8ኛው ወደ 7 ከባኢሮች አሉ ከሰባዎቹ 8ኛው ላይ የምታገኙት ከባኢር 7 ደረሰ እንዴ 7 ነው ከባኢሩ 7 ነው 7 ወላ 7 የሰባዎቹ ዋናዎቹ ሸንጎቹ 7 ናቸው ያንዳንዱ 10 እኮ እንደዛ ባለ ዋናዎቹ 7 ደረሰው ይቆራልኩት ያንዳንዱ 10 አጠቃላይ 7 ነው ከባኢር ሲባል ሙቢቃት ተብሎ ይመስላል አይደለ ዋናዎቹ ግን 7 ናቸው እና ከሰባው 8ኛው ላይ ነው የምታገኙት ትላልቅ ወንጀሎች 55 እስከ 55 እስከ 65 64 ድረስ ኦኬ በዚህኛው ኪታብ በሌላው በዚህ ላይ ሆነ ይሄ ሸህ መሐመድ ሷሊህ ኡሰይሚን የጨመሩበት ነው ሸርህ ያደረጉበት ነው ኦኬ እና 55 ወይም 55 እስከ 64 መከታተል ይቻላል ኦኬ እዛ ላይ መውዒዙ ይናገራሉ ብዙ ቁርአን ቁርአንንም ሐዲስንም ተጠቀሱ በኋላ አዩሃ المضيع አልከዲል አንተ አደራ የተባልከው ነገር የረሳህ ሁሉ እናት አባት ያለ ሁሉ المعتادي من بر الوالدين العقوق الناس የእናት አባትህን ሐቅ የረሳህ ሁሉ لما يجب عليه የሚወጅበትን አንተ ምሱም የሚወጅባችሁና የረሳችሁ ሁሉ አልጋፊሉ አማ በይነ يديه ከፊት ለፊት ምን እንደሚጠብቅህ የረሳህ ሁሉ ይሉና بر الوالدين عليك دين ይላሉ ከባድ ዲያ ነው መሆኑ ረሳህ የወላጆች ለካደም እነሱ ዲያ ከባድ ዲያ ነው ተከፍሎ የሚያልቅ ዲያ ነው ያለብህ وانت تتعاطاه باتباع الشني تطلب الجنه የነሱን ሐቅ ሳትወጣ ጀነት ትፈልጋለህ ደግሞ አታፍርም بزعمك እንደው በሶላትህ በዒባዳህ ጀነት ምገባ ይመስልሃል ትገምታለህ وهي تحت اقدام امك ጀነት በእግርህ ስር በእናትህ እግር ስር ሆኖ እያለ ለምን حملتك في بطنها 9 أشهر እናት 9 ወር አርግዛለች 9 ወር ምን ነው አሁን ያ ቀኑን ቆጥረን ነው 30ውን ቀን ነው አንድ ወር ምን ነው 30 ሌሊት ተሳ አላህ شوف ምንም 24 ሰዓት ያለ ምን ረፍት 9 ወር አርግዛለች የርግዝና ልክ ማንንም አያውቁም አዋላጆች ነርሶች እንኳን አያውቁትም እርዳታ ሊያርጉ ይችላሉ እነሱ እንዴት አርጋ መውለድ እንዲያለባት ይረዷታል እንጂ የክብደቱንም ሆነ
የምጡንም ሆነ ምኑንም አያውቁትም። እንኳን ወንድ ይቅርና ወልዲያማ ታእሲትም አታውቁ። አላህ ብቻ ነው የሚያውቀው። ከአንሃ ትስዑ ሂጀጅ 9 ወር 9 ዓመት ያክል ነው። 9 ወር ይሆን እንጂ የ9 ዓመት ያክል ነው። ወካበዴት ኢንደል ወድኢ ከዛ የባሰው ደግሞ ስታምጥ ነው። ምጡ ላይ ነው። ማዩዚቡል መህጂ ብረት የማቀለጥ ያክል ነው። ተጨምቃ ቀልጣ ያውም እንዲያሁን እንኳን ብዙ ረዳቶች እኮ ዶክተሩ ምኑም ብዙ ረዳት እኮ አለ። ብዙ ነገር አለ። ከባድ ነው። እንደዛ ሆና ወልዳ ወአርዱዓትከ ምን ሰዲሃ እንደገና ደግሞ አታየራባት ቢሆን ርቦኛል አሁን ዞር ብለኝ አትልም። እያጠባች አሳድጋ ለበነን ወአጧረት ለአጅሊከ ወሰነ እንቅልፋናታ ወገሰለት ቢየሚኒሃ አንከል አዛ በምትበላበት እጇ በቀኝ እጇ ከላይ ነፍጥህን ከታች ቆሻሻን የጠረገች እናት እንደዛ ሆና አሳድጋ በሚስት ትለውጣታለህ። ሚስትን አትወድድ ማለት አይደለም። ፍቅሩ ይለያያል። አንተ እናትህ ቤት ሄደህ ከሚስት ጋር አዛ ተሽካሽካል ተሻሻለህ። ከእናትህ ጎን መሆን ሲገባህ ምን ማለት ነው? እናትን እንደማማት አይቆጠርም? ወይንም እናት ኸዲሚ ምራትሽና እኔን እንቺ ሻፍሊ ቡና ፍሊ ነው ባትልም ያልካት ካልሆነ አትግባ ነው እንደሷ እናት ጋር ተጫዋት አንተ እሷ ደግሞ ትኸዲም ትመረቃለች። ይሄ መተሻሸቱ መሳሳሙን መሾካሹ ግን ቤታችሁ በክፍላችሁ በእናት ፊት እና ወአሰረት ካላ ነፍሲያ ቢልጊዛ የሚጣፍጥ ነገር መብላት መቅመስ እየፈለግ ሳትቀምሰው ላንተ ወደ አንተ ጉሮሮ ወልካ አሳድጋ ወሶየረት ሂጅራሃ ለከ መህደን የጭኗ ያንተ መጨፈሪያው ነው። በጭኗ ላይ እንደውን እንኳን ሐፋዛ ያለው ሲል እናቱ ጭን ላይ ይሽናኮ ነው ያደገው የጨፈረ ወአናለት ከኢህሳንን ብዙ ለታውላለህ فإن أصابك مرض يتتامم كما جسمه مقلت أو شكاية أظهرت من الأسف نفسها اللي وتأكر مالت ما تدرسالك شوف فوق النهاية كم قمت بالي باتهم وأطالت الحزن تام موت يموت يأكلهم بازن تقتلالك والنهيب وبزلت ማላ አሊ ጦቢብ ያላትን ነገር የዛሬ 50 ዓመት የዛሬ 60 ዓመት እንደማስተዋሻ ተገዛላትን ለልጅነቷ ወርቋን የጧትን ሆነ የጆሮዋንም ሆነ የአንገቷንም ሆነ ትሸጣለች ለዶክተር ለመድኃኒት መግዣ። አንተ ብቻ ዳን አንተ እሱ ብቻ ይዳንላት እንጂ ምንም ይሄ ጥሪቴ ነው የምትለው ነገር የላትም። ጥሪቷንም ያላትንም ጨርሳ ጉልበቷንም ጨርሳ ወለው خيرت بين حياتك وموتها ልጅሽ ከሚሞት ወይ አንቺ ተመሞች ማንን ትመርጫለሽ ቢሏት እኔ ለሞት እያለች አሳድጋ የፈለገው እናት ልጇ ጅል ቢሆን ተንቀዋሎ ቢመጣ ይሻላታል እንጂ ደፍቶት ይዋል አትልም። የእናት አንጀት ስስ ነው፣ በጣም ስስ ነው። አንቺ እናት እንዲያለሽ ሁሉ እሱም እናት አለው። እናት ያለው የበሰው እናት አይቀልድም፣ አያፌዝም። ክፉ ነውት ክፉ ናትም አይባልም። እናት ጥፋተኛ እንኳን ብትሆን እናት አጥፍተሻል አትባልም። ጥፋቷ በሰው ይነገራታል እንጂ በልጇ አጥፍነሽ አትባልም። አባትም ቢሆን ተሳስተሃል አይባልም። ነውር ነው፣ የመጨረሻ ነውር ነው። ጥፋት እንኳን ቢኖርባት በሱ ቢጤዎች በዘመድ ያዝማድ ወዳጅ የለም ዘመድ የለም እንዲነገረው ይደረጋል እንጂ ልጅ አባቱን አታ እንኳን በዲን እንኳን ስተት ቢኖርበት የመጠጥ መጥፎነት የሽርክ አስቀያሚነት በልጁ ቢነገረው ጥሩ ነው። ግን ተቆጥቶ ነው የሚነገረው። መቆጣት ካለበት ሌላ ሰው መምከርም ካለበት ሌላ ሰው አባዬ ተው አባዬ እያለ እመዬ እያለ ነው እሱ። አንተ ሙሽሪክ አንተ ሰካራም አይባልም። ይሄን ማጨስህን ይሄን መቃምህን አቁም ላ የሚጎዳው ነገር ከሆነ ጉዳቱ በሰው ይነገረው፣ አንተም ንገረው በሲስተም በህክማ በጥበብ
ስለዚህ እናት ለጠለበት ሐያተከ የልጇን ህይወት ነው የምትፈልገው ምን ብትናደድ ብታስቀይማት እንኳን አላህ ይግደለው አትልም ይድንልኛል ነው የምትለው ያርግልኛል ነው የምትለው እንደዛ ሆኖ ገና 5 ዓመት የ6 ዓመት ልጅ ሲሆን ልጅ እኮ ዶክተር ነው የሚሆነው አይ ዳኢ ነው የሚሆነው ዓሊም ነው የሚሆነው ሐፊዝ ይሆንልኛል ብሎ ባደረ ቁጥር ምኞቷ ብዙ ነው ስትመኝ ያርግና ልጅ ያርግና ሁሉም ሳይደርስ ይቀራል በቃ ተንቋል እንደው ለደክሜ ሳይሆን ሊቀር በቃ ይሙትልኝ አትልም ውሎ እንዲገባላት የምትፈልገው ይዲናል ብላ ነው የምታስበው ከአባት የእናት ይለያል አባት ከሆነ አይችልም ተተናደደ አይችልም አጭዶት ነው የሚውለው ስለመጠንቀቅ ነው ምን ነው የእናት አንጀት እና አባት አንጀት ይለያል ሽማግሌዎች ተርቱ ሸህ የአባት እርግማን እንደ ሰማይ መሰንጠቅ የእናት እርግማን እንደ መሬት መሰንጠቅ ነው ይላሉ የመሬት መሰንጠቅ ወዝናብ ሲዘንብ ይሰፋል የሰማይ መሰንጠቅ በምን ይሰፋል فلما احتاجت عند الكبر እንደዛ ሆነ አሳድጋ ለፍታ አሳድጋ አሁን አንተ ትልቁ ነህ እሷ አቅሟ ሲደክም ጉልበቷ ሲደክም እናቴ አረጀች ታመመች ልትሞትብኝ ነው ማለት ሲገባህ جعلتها من اهون الاشياء እንዴ ተራ ነገር ቆጠርካት እንደማይረባ ነገር አያት فشبعت وهي جائعة ስንት ቀን ነው አንተ ጠግበህ እሷ ተርባ ያደረች በላች ትብላ ወሮይታ وهي قانعة እሷ ተጠምታ አሳድጋህ አንተ ዛሬ ላይ ያንን ትዝ ያላለ وقدمت عليها أهلك وأولادك ለልጆች የምትንሰፈሰፍ ለልጆች የምታስብ ጥሩ ነገር ሁሉ ለልጆች የምታደርግ አድርግ ችግር የለም እናትህን መርሳት ነበረብህ بالإحسان وقابلت أيادها بالنسيان የሷን ረሳው ሁሉ ነገር ረሳህ وصعب لديك أمرها የሷ ጉዳይ ከበደህ ተራራ የማውጣት ያክል وهو يسير ቀላል ሆኖ ይያለ ምን ያክል እንደምትቆይ እኮ አላህ ብቻ ነው የሚያውቀው وطال عليك عمرها እድሜዋ ረዘመብህ እማሙያና ሞቷ ሳያሳዝነው እኮ እናቴ በዚህ በክረምት ልትሞትብኝ ነው ተሁሉ ሰደቃ ያለኝ ይማርደው ምደግሰው ይኸው ተመልከት አላህ ያሳይ ሞቷ ሳያሳስበው ሰደቃው ነው ያሳስበው ለጉራ የሚሰድቀው ነው የሚያሳስበው መባል አለበት ግን ልትሞት ነው በቃ ምንም ነገር የለኝም በመልሸኛት ነው ይባላል እሷ እኮ ሞቱን ተመኝታ አታውቅም አይባልም ልትሞትብኝ ነው የሚባለው እንጂ وهو قصير هاجرتها وما لها سواك نصير ካንተ ሌላ ምንም ረዳት እንደሌላት እየታወቀ ጉልበቷም አንተ ሆነህ አቅሟም አንተ ሆነህ መሆን ሲገባው هذا ومولاك قرنهاك عن التعفف الله رب العالمين اف እንዲያተላቸው ብሎ ተናግሮ የመሰላቸት ነገር ኡፍ እንዳታደርገው እንዳትናገር ብሎ ይያለ አንተ ተመጉታታለህ ትገለምጣታለህ ትሰርባታለህ አላህ እኮ ወቅሷል ምን ብሎ ሰቱዓቀቡ في دنياك بعقل بنين ዱንያ ላይ በልጆች ትቀጣለህ ولا تقل لهما اف ولا تنهرهما አትገልምጣቸው وقل لهما قولا كريما ብሎ ነግሮህ እንዴት ረሳው وفي اخراك بالبعد من رب العالمين ካላህ ረህመት ርቀህ ትጠይቅበታለህ ትቀጣበታለህ ስለዚህ ወላጆችን ያስቀየመ ርጉም ነው ተው ብሎህ መክሮህ የት ነው ያለው ይሉናል በጣም ጥሩ እንግዲህ በታሪክ ጀመርን ታሪኩ ለህይወት ቅርብ የሆነ ነገር ነው የተከሰተም ነገር ስለሆነ በአንድ ሆነ በሌላ መንገድ ምንናያቸው ምንሰማቸው ነገሮች ጋር ይዛመዳል አሁን ደግሞ ተመልሰን ስንመጣ የእናትን ሀቅ በተለይ እንግዲህ ጂሃድ ፊ ሰቢልላህ ማለት በትልቁ ከኢባዳዎች ጋር በቃ ሚነጻጸርም የማይመስል ነገር አለው እኮ በራሱ ሰው ህይወቱን ለመስጠት ነው የሚሄደው በአላህ መንገድ ላይ እሱን ጠይቋቸው እናትህ በህይወት ካለች
እሷ ጋር ቆይ ብለውታል። የእናትን ደረጃ የሚያሳይ ነው ይሄ። አሁን ደግሞ ስለ ወላጆችን ስለ መኻደም አንስተናል። እንግዲህ ስንመለስ ደግሞ ቀሪ ነጥቦችን ተወያይተን እናንተም በጉዳዩ ዙሪያ ያላችሁ መልከታ ገጠመኞችም ካሏችሁ ብታጋሩን ደስ ይለናል። ፋታ ረፍት ውስጥ ተመልሰን እንመጣለን። አብራችሁ ቆዩ። የሁለተኛው ምዕራፍ ላይ ደርሰን ነበር። አሁን ደግሞ ወደ ሶስተኛው ምዕራፍ እንዲሁ ትንታኔውን እየነገሩን ነው። መርሐባ እንቀጥል ሼኽ። ሰለላሁ ዐለይሂ ወሰለም አላሁመ ሰሊ ወሰለም ዐላ ሙሐመድ ወዐላ አሊ ሙሐመድ። አዎ እንግዲህ እናት ያላችሁ አባት ያላችሁ ሰዎች ገበያው ሳይፈታ አንድ ጊዜ አላህ ያስችላችሁ ቆም ብላችሁ ሰቡ። ስሜታችሁን አትከተሉ። በእናት ዙሪያ በአባት ዙሪያ ዲኑ ምን ይላል፣ እናት አላህ ምን ብለዋል፣ ነብዩ ምን ብለዋል የሚለው እያሰባችሁ ተጓዙ። የሞተባችሁ አላህ ይማራቸው፣ አላህ ይራማቸው። እናታችሁን አባታችሁን በመቃብራቸው ሄዳችሁ ዘይሩ፣ ዱዓ አድርጉላቸው፣ ሰደቃ ሰድቁላቸው። ግን አንዳንዱ ሰው ደግሞ የሚገርመው እናት የት ነበረች ተቀበረችው እዛ አካባቢ ነበር ይላል። እና ሊላሂ ወኢና ኢለይሂ ራጂዑን። እናትን ያክል ነገር አንድ ድንጋይ ጣላት ምልክት ትዝ የሚለው እዛ እንዲህ ያለው ድንጋይ ጠግብና ያለችው እንዲህ ያለ ድንጋይ ተጭኗታል እንኳን የሚለው ነገር አጣ። ነብያችን እኮ አንድ ቤተሰብ ሲሞት ለምሳሌ ዑስማን ብን መዝዑን ሲሞት ምልክት አድርገዋል የሆነ ድንጋይ። ለምን ነው ሲሏቸው እንዳይጠፋብኝ አሉ። ሌላም ቤተሰብ ከሞተ እዚሁ ቀብራለሁ ለዚህ ያራም ስመጣ ምልክት ይሆነኛል እንዲህ ያሉት ሁሉ። የእናቱን ቀብርም ይረሳ ሰው አለ። እናቱ አለች ቤቷን አላቅም እንዲባት እኮ ያክል ነው። የእናትህ ቀብር የአባቱ ቀብር በ3 በ4 ዓመት እኮ ነው ደግሞ በ40 ዓመት መሰለ እንዴ? ይሄ ምንድን ነው? ደንታ ቢስነት ነው መሆን የለበትም። የመጨረሻ ቤታቸው እኮ ነው፣ መጨረሻ ጎጆአቸው እኮ ነው። ቀብር የመጨረሻ ቤታቸው ነው። እናት መረሳት የለባትም፣ አባትም እንደዛው። የሚረሱም ነገሮች አይደሉም። ሐቃቸው ከባድ ነው። ካላህ ቀጥሎ ነው ያለው። አላህ ሱብሓነሁ ወቀዱ ረቡከ አላ ተዕቡዱ ኢላ ኢያሁ ወቢልዋሊደይን። እንግዲህ ተሱ ተይባዳ ቀጥሎ እነሱም ማድረጉ ትልቅ ነገር ትኩረት ሊሰጠው ይገባል። እና ቀብራቸውም ሊጠፋና አይገባም። እንዘይራቸው ዱዓ እናርግላቸው። ያ ማለት እንግዲህ በቀብር ላይ ግንባታ ስሩ ማለት አይደለም። ነው ሰደቃ መስጠት፣ እየሄዱ መዘየር፣ አንዳንድ ነገር ወቅፍ ማድረግ፣ እናትን ማስታወስ፣ አባትን ማስታወስ፣ ካሉ ድረስ ከሌሉም ዘመዶቻቸውን መጠየቅ። እናትና አባት የጀነት በር ናቸው ብለዋል። እናቴ ሚስቴን ፍታ ትለኛለች፣ የሚስቴን ወደድኩኝ፣ አባቴን ፍታ ይለኛል፣ ምን ይሻለኛል ሲላቸው የጀነት በር ናቸው አሉ። እናትና አባት ተፈለክ በሩን አጥበው ከፈለክም እንዳለ ተወው አሉ። ስለዚህ ኢንሻአላህ እናትና አባቶቻችን ሐቅ ያላችሁ ሰዎች አልহামዱሊላህ አላህ ያቆይላችሁ። ዱዓ አድርጉ፣ አትሰላችሁ፣ አትረጋገሙ። እናት አባት ተረገመው ማለት ሰው ልጅ ያው የህይወት ቪዛው ተቃጠለ ማለት ነው። እድሉ ተሰበረ። የህይወት ቪዛ የመኖር ቪዛ የቁሙት ነው ዋጋ አያዋጣም። ስለዚህ መረገም ከባድ የተጠራ የተቆላ ጥሬ ቢዘሩት ይበቅላል አይበቅም። ከባድ ነው። ወላጆቻችሁን አትርሱ፣ ኸድሙ። እንደዚሁ ሚስቶቻችሁን ማክብሩ፣ አትነዛነዙ፣ አትጨቃጨቁ። አምና ኸውለትን ሰምተናል አለችን ማናት ኩልሱምን ባለፈው ሳምንት አራተኛዋ ስትሉ አለ አንድ አስተያየት ሰጪ በቃ ምን ይዛችሁ መጣችሁ ብዬ ነበር። አንድ ቦታ ነው ጨረፍ አድርጋችሁ ያለፋችሁት ብሎናል። ባይሆን እዛ አካባቢ የተነሱ ሐሳቦችም ነበሩ። ለምሳሌ ዱዓ ስፔሲፊክ ተደርጎ መገለጽ፣ አላህ ሁሉንም ነገር ያውቅ የለም ወይ የሚሉም ሐሳቦች ተነስተው ነበር። ያው ሐሳቦቹ መነሳታቸውን ለመግለጽ ነው እኮ ያወቀ ነው እኮ ለምን ያለው አላህ ሀጃችሁ እኛ ቼክ ነው እኮ ለአላህ ምን ሰጠው የምትፈልጉት ነገር ጠይቁ። ቁጥሩን የሚጽፈው እሱ ነው ያወቀ ስለሆነ እኛን መርጣለን አድርገን እንለዋለን። ላረግለ የመረጡት የለመኑት ነገር አያሳጠማላ። ሲነየት ደግሞ እንደ ኩልሱም ለየት አድርጎ ዱዓ እንዲህ ያለ ልስጠኝ፣ እንዲህ ያለ ታልስጠኝ፣ እንዲህ ያለ ልስጠኝ ዘርዘር አድርጎ መንገሩ ጥሩ ተወደደ ነው። እና ኢንሻአላህ በእናትና በአባት ዙሪያ እንግዲህ ብዙ ማለት ይቻላል። ይሄን ያካል ካልን ይበቃናል። አላህ በረካ አድርገው ሌላ ጊዜ እንመለስበታለን። ለማንኛውም ጥሩ ነው። እንግዲህ አማትና መራት ነበር መነሻችን። በምን ተስማማን ግን? አይ እናትየው ጋር አንተ እኮ ቸኮል ካልክብኝ እንደ ተዳይቶ ለምን አትጠይቅም? አትሊስት እናትየው ጋር ግን መግባት አልነበረም። የተዘለመችው ምራት ነች። ለላጽድ ያለው ተባቷ እኮ ነው ሁሉ የደረሰባት። እሰይ በረካውኝ ደጊ ተመንደጊ እንደማለት መቆጣት ያስፈልግ ነበር። እናት አጠፋሽ አትባልም እንጂ ያጠፉት እናት ነው።
እህታችን ያንን ክፍል የምታጸዳላቸው እንዲመቻቸው ነው አይደል? እንዲመቻቸው ነው አይደል? ለጊዜው ምቾታቸው ያለው ማረፋቸው ውስጥ ነው እንጂ ክፍሉ መጽዳት ላይ አልነበረም። እሷስ ጠፍታ በቀለ አዱኮ እሷ ፍለጋ ለመሄድ እኮ ላንተ መልስ መስጠት አይታክቱ ብትቀበል ውጤቱ ላይ እኔ እምነት የለኝም። ውጤቱ ላይ አይደለም፣ ውጤቱ ላይ እምነት አለ፣ ሂደቱ ላይ ነው፣ ፕሮሰሱ ላይ ነው። ስለዚህ ለምን እናቱን ቀድሞ ይቅርታ ጠይቀም ነው የምትለው አንተ? እናቱ የት ይሄድ ያሉ እናት ልጇን ጥላት ተድም እሷስ ብትሄድ ብትጠፋበትስ? እሷን አብርዶ ነው ወደ እናቱ ሄደው ሰለምኖ በርግጥ እሱ ያውቃል። መቼም ሁሉም ሰው የራሱን ቤት እሱ ስትል ገመና ራሱ ያውቃል። አይ ራሱ ሰው ያውቃል። ለምን ከእናት ጀመርክ ብላም ልትወጣ ትችል ነበር ማለት ነው። አይ ይሻላል ይሻላል። ዋናው አሁን ቁም ነገሩ የተነገረውን ነገር ይቅርብህ። አሁን አንተ ይሄኛው ጉዳይ ምንም አይጠቅምም። ትልቁ ነገር ምንድነው? የህይወት ቪዛ እናቸው የሚለውን ቪዛ መያዝ አትፈልግም አንተ? የህይወት ቪዛ እኮ ነው የከለከለችኝ። የህይወት ቪዛ የሚለውን ነገር ሸኽ አንስቷል። ቪዛ ሲባል ቀልባችን ደንገጥ ስለሚል ይሄን ነገር ያነሱት ጥሩ ምሳሌ ነው። ሸኽ በጣም ጥሩ ነገር ነው ያነሱልን። መርሐባ። እናት ያላችሁ ሰዎች አደራችሁን ብለዋል። እናት ያላችሁ ሰዎች ያው መንከባከቡ ላይ በጠበቁ ላይ ሐታ አንድ ታብዒ የሆኑ ሰሃባ ከሳቸው ፊት ከእናቱ ጋር ምግብ አልበላም እናቴ የምትከጅለው ሊሆን ይችላል ይላል። አይኑ ያረፈበትን ቀድሞ እንዲያነሳ እናት በልታ ተጨረሰ ብቻ በኋላ ነው የሚበሉት። ይሄ ብዙዎቹ ሰለፎች ናቸው። ለምን ቢባል ስጋም ይሁን ድንችም ይሁን አይኑ ያረፈበትን ቀድሞ ላለማንሳት ምንም ይሁን ምን ስለዚህ ታላቸው ስጋት እናት ተጠገበች በኋላ ነበር ተበቃት በኋላ ነበር የሚበሉት። እንኳን ሳሎን ገብተው ሊቀመጡ ያሉ ነው እንግዲህ ሲነሱ ያሉት እኮ ይሄን ሐሳብ ነው። ሳሎን ገብተን እኛ እንሾካሾካለን። ይሄን ሐሳብ ከዚህም በፊት አንስተውት ነበር። በተወሰነ መልኩ የሞከሩ ሰዎችም አይቻለሁኝ፣ ሐሳብም ጽፈው አይቻለሁኝ። በጭራሽ በዚህ መንገድ አላየነውም ነበር ብለዋል። ደስ ሙጀረድ ያኒ ገብቶ መቀመጥ ብቻ ነው የነበረው፣ እንኳን ማውራትም ምናምንም አልነበረውም። ግን እይታ ሳይቀር ብለውናል። ከዚህ ቀደም እይታ ከእናት አይን ሰረቅ ተደርጎ ወደ ባልተቤት ሲዞር እንኳን የእናቶች ልብ ንዝረት አለው። አስከዳችኝ ትናንትና መጣ የወለድኩት ልጅ ሐመለቱ ኩርሃን ወዱዓቱ ኩርሃን ወሐመሉሁ ፊሳሉሁ በሸክም በዲካም አርግዛ አመጣ ወልዳ ሚስቱን መሰለ እኔን ከዳት ፊቱን አዞረ። በትንሽ ነገር ይቀየማሉ። ስለዚህ ይጫወትም እንደው ከሚስቱ ጋር ዝናናም እንደው በእናቱ ፊት ባይሆን ከእናቱ ጋር አንድ ያፍታ አብሮ መቆየት ያ ማለት ግን ይኮራረፉ ማለት ነው እንዴ? አይ ከሚስቱ ጋር እንደው በመኮራረፍ ደረጃ ባይሆን ጥሩ ነው። ባይሆን ጥሩ ነው። ይሄ ሁሴን በጣም ወሳኝ ነገር ነው። ጨዋታቸው ምናቸውን ጓዳቸው ሲደርሱ እናት ጋር ሲመጡ ግን እሳቸውን ሐሳብ ያስገርም ነው። እሷ ትነሳና ትखाድም አለ እኮ እሷ ምን ያስቀምጣል? ፍቃደኛ ከሆነ ትخدمው እሷ አትገደድም። ለማስመር የፈለከው ነገር አለ እንዴ? ይሄን ነገር ደጋገምከው እኮ አዲስ ነው። እሺ መርሐባ በخير እንጠረጥራለሁ ነገር ተባር በዱዓ እንውጣ። በዱዓ ቢላሂ ተውፊቅ አላህ ይወፍቀና አላህ ይወፍቃችሁ፣ አላህ ይጠብቃችሁ፣ አላህ ይወደዳችሁ ይወደደን። በያላችሁበት ዱዓችሁን ሶላታችሁን ጸዲቃችሁን አላህ ይቀበላችሁ። ለተርጁማ ነው ሶላዋት አብዙ፣ በሶላዋት አላህ ይፈርጃችሁ፣ በሰዲቃ ይፈርጃችሁ። ረብ العالمين ارحم الراحمين بحوله وقوته وجوده وكرمه የሞቱትን ምሮ ያሉትን ያላደጉትን ባርገው የተማሩትን ማልፈው የደረሱትም ተድረው ያልወለዱትም ወልደው በሰርግ በአማን አላህ ያገናኘን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم اكفنا ما لا يكفينا سواك فإنك الكافي لا كافي سواك والمخرج لا مخرج سواك والمغيث لا مغيث سواك والجار لا جار سواك اللهم أنت السلام ومنك السلام تبارك هذا الجلال والإكرام أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم يا مقلب القلوب ثبت قلوبنا على دينك يا مصرف القلوب صرف قلوبنا على طاعتك يا رب العالمين يا أرحم الراحمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار بحق سبحان ربك رب العزة عما يصفون وسلام عليكم.